ሁላችንም እንደወጣት ብዙ ስተቶችን እንሰራለን፣ ብዙ ጥፋቶችን እናጠፋለን። ብዙ የምንመኛቸው ነገሮች አሉ፣ ብዙ መሆን የምንፈልጋቸው ነገሮች አሉ። ብዙ ጊዜ እንደማልችል ተነግሮኛል። ብዙ ጊዜ ማድረግ እንደማልችል፣ መሄድ እንደማልችል፣ መቀጠል እንደማልችል፣ ተስፋ እንደሌለኝ ከውጪ ሰው አይደለም ቤተሰብ ተስፋ እንደቆረጠብን ይነግረናል። አንዳንዴ ጓደኞቻችን ተስፋ እንደሌለ ሊነግሩን ይችላሉ። ግን መሀል ላይ ያለው መንገድ መጨረሻውን አያቆመው። ኤዥያኖች ሸክላ ሲሰበርባቸው የተሰበረባቸውን ቦታ በወርቅ ነው የሚያጣብቁት ይባላል። ምክንያቱም ሁሌ ያንን ሸክላ ሲያዩት ከስብራቱ ይልቅ ወርቁ ነው የሚታያቸው። አንድ ጊዜ የወደቅንበት ነገር እግዚአብሔር ሲያነሳችሁ ደግማችሁ በዛ አትወድቁም። አንድ ነገር ልላችሁ ነው የምፈልገው፣ እስከዛሬ ምን እንዳለፈ አይደለም ልናስብም ይገባል። ከዚህ በኋላ በህይወታችሁ ምን መስራት ትፈልጋላችሁ? በህይወታችሁ ምን ማድረግ ትፈልጋላችሁ? ምን መጨመር ትፈልጋላችሁ? ስንት ጊዜ ሞክረን ነው ተስፋ የቆረጥ ነው? ስንት ጊዜ ወድቀን ነው ተስፋ የቆረጥ ነው? ስንት ጊዜ ስራ ተበላሽቶብን ነው ተስፋ የቆረጥ ነው? ስንት ጊዜ የጠበቅነው ነገር ስለተበላሸ፣ ስንት ጊዜ ሪሌሽንሺፕ ፌል ስላረገብን፣ ስንት ጊዜ ጓደኞቻችን የነገርናቸውን ነገር ስለተናገሩ ጓደኛ የለም ብለናል። ሁሉ ጊዜ ፌቨን እጅ ላይ የገባ ነገር ይበላሽ እንደተባለ ነገር እኔ ጋር የገባ ነገር ሁሉ በጣም ብዙ ጊዜ ተበላሽቷል። ብዙ ስራ፣ ብዙ ሪሌሽንሺፕ፣ ብዙ ትምህርት፣ ብዙ ኃላፊነት፣ ብዙ ነገር። ግን በቃ በዚህ ነገር በቃ ብዬ ቢሆን ኖሮ ዛሬ ለሌሎች መፍትሄ፣ ለሌሎች መድኃኒት እግዚአብሔር አድርጎ እዚህ ጋር ባላቆመኝ ነበር። በሚመጣባችሁ ቻሌንጅ ተስፋ እንዳትቆርጡ። የትኛውም እንቅፋት ቢኖር እግዚአብሔር ካሰበላችሁና እግዚአብሔር ከነገራችሁ ቦታ እንደሚያደርሳችሁ እኔ ሕያው ምስክር ሆኜ ልነግራችሁ ነው የምፈልገው። ከትላንታችሁም ከዛሬያችሁም ይልቅ ነጋችሁ በጣም ትልቅ ነው። የኢያሱ መጽሐፍ ላይ ይከናወንልህ ዘንድ አለው፣ ይሳካልህ ዘንድ። ይሄን ነው የምላችሁ በዚህ ምሽት። ወደ ቀኝም ወደ ግራም አትበሉ። ከእግዚአብሔር ወደ ቀኝም ወደ ግራም ብያቃለሁ። ስብርብር ብዬ ነው የመጣሁት። አንድ ነገር ብቻ እርግጠኛ ሁኑ። የአርባ ምንጭን መንገድ ይዛችሁ አዲስ አበባ ለመድረስ እንዳትመኙ። የአርባ ምንጭን መንገድ ይዛችሁ በጣም በስፒድ ከምትሄዱ በጥቁር ውሃ በኩል ወጣችሁ ቀስ እያላችሁ ብትሄዱ አዲስ አበባ ትደርሳላችሁ። መሄድ ወደምትፈልጉበት መንገድ ብቻ ሂዱ። ወደ ግራ ሳለ